እውነት ለመናገር ሀገርም ሆነ ቤተክርስቲያን ችግር ሲደርስባት እግዚአብሔር ሀገርንም ሆነ ቤተክርስቲያንን ከጥፋት ሊታደግ ሲፈልግ አስቀድሞ ደና ሴቶችን ነው የሚያስነሳ። ሴቶች ሳይነሱ የተነሳ ነው የትንሳኤ ታሪክ የለም። የዛሬው በዓል መጽሐፍ እኮ ማንኛውም ያሳትማል። እኔ የሚገርመኝ ነገር ዛሬ በዓሉ የሞሃይ ወይም የዚህ እንታዲ በኩሉ የዚህ ቅኔ ቤት ጉባኤ ቤት አይደለም፣ የገዳሟ የመላይ ነብሴ ሳር ምድር ወረዳ በዓል ነው። ማንኛውም ሰው ዛሬ እኮ ቴክኖሎጂ አለ፣ መጻሕፍት ይጻፋሉ፣ ይታተማሉ፣ ማተሚያ ቤቶችም ሰፍተዋል። ይሄ ግን ከቅዱሳት መጻሕፍት አንድ ቁጥር እንዲሆን ተደርጎ የተዘጋጀ መጽሐፍ። ምክንያቱም በእኒህናት አቅም ነው ማለት የማይቻለውን በእግዚአብሔር ጸጋውን ኃይሉን ብርታቱን ሰጥቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ተመርምሮ አልፎ ደረጃ ይዞ ለህትመት መብቃቱ ትልቁ ስራ ይሄ ነው። በጠቅላይ ስራ አስኪያጁ ደብዳቤ ነው። እኔ ትናንት ከሁለት ቀን በፊት ሲያሳዩ በጣም ነው ደስ ያለኝ። መርጦ ለማርያም ገዳም ልዕልናዋ ክብሯ የነንታ ፊላታዎስ መምራኑ ስራ ነው ዛሬ የተገለጸ። የነሱ በረከት ነው። ቅድም ሪፖርቱ ላይ የተነገረው የነንታ ኢሳይያስ፣ የነንታ ሀብተ ኢየሱስ፣ የነንታ ታምሬ ሽፍታን ህትመተ መጽሐፍ ስንቶች የሚፈሩት ልክ እንዳንበሳ አንድ ወንዶች ታጥቀው በእውነት የእውቀት መሳሪያን መይተም መበለት ገደለችው እኮ መሲላ ድኩም መበለት ገደለችው እኮ መሲላ ድኩም ስለሰለጠነች እሷም በአባቶች መሳሪያ ግሩም የሊቃውንቱ አባቶቻችን ክብር የተገለጠበት ቀን ቢሆን ዛሬ ነው። ለዚህ ገዳሟን ልትደሰት እኛ ልንደሰት የሚገባን ጉዳይ ነውና እናታችን እግዚአብሔር ያቆይልን። ገዳሟን ነው ያስመሰገኑ፣ አገሪቱን ነው። እንግዲህ እዚያ ሊቃውንት ጉባኤ ላይ እሙሃይ ከየት መጡ ሲባል ከመርጦ ለማርያም ነው። እንኳን ሴቶች ወንዶች ይህን ስራ ያልሰሩትን ከዚህ ቀደም ማንኛውም ሰው ሲያሳትም በራሷ ታትሞ ለሽያጭ ለስርጭት ያበቃል እንጂ በሊቃውንት ጉባኤ አስመርምሮ ያሳተመ በእኛ አካባቢ ሰው እኔ እስካሁን አላየሁም። ተሳስቼ ከሆነ እታረማለሁ። እና እሙሃይ ትልቅ ስራ ነው የሰሩ። እግዚአብሔር እድሜውን ይስጥልን። እናትን መመረቅ አይቻልም፣ ምኞትን መግለጽ ነው። እግዚአብሔር እድሜውን አርዝሞ ትልቅ ስራ የበለጠ እንዲሰሩ እግዚአብሔር ፈቃድ ይሁንልን። ወለተ ማርያም እናት ያዘች እኮ አታላ ከሴቶች አይታጣምና ቅን ያሪድ መላ እመቤት ሚኒስትር እንድትሆኝ ተጠሪ ሙያን በቅኔ ቅጸላ ከማህ ተማሪ መርጦ ለማርያም ድንግል ትትደመም በሀበ ትውልዱ ለሙሴ አምጣነ እምዛቲ ተረክበ ፈጣሪ ቡራኬ መጽሐፍ ዛውሴ ዓለምን ለማጥፋት ሰይጣን ሴቶችን ነው የሚጠቀመው። ዓለምን ለማዳን እግዚአብሔር ሴቶችን ይጠቀማል። ዓለምን ለማጥፋት ሰይጣን እጅግ በጣም የሚሰራባቸው ሴቶች ናቸው። የዓለም ትንሳኤ እንዲነሳ ደግሞ ሴቶች ጉልህ አስተዋጽኦ አላቸው ማለት ነው። የፈራው እንደሆነ በእውነት ጎጃም ተወልጄ የፈራው እንደሆነ በእውነት ጎጃም ተወልጄ እያይምሮ ማኒ ሌባን የተሸነፈ በእናቶች ቅኔ ተማሪዎች ወንዶች ምን ለብሰን እንውጣ ከዳሪ ቅኔ ተማሪዎች ወንዶች ምን ለብሰን እንውጣ ከዳሪ በሴቶች ስለተለመደ ቅኔ ያሮት ሱሪ ነው። በሴቶች ስለተለመደ ቅኔ ያሪ ሱሪ ካልመለሰልን ፊቱን ተርጓሚ ቃለ ሞድ ፈጣሪ
ሴትነት እውነት ለመናገር ተለውጦ ሴቶች ማለት ከወንዶች እኩልነት ሱሪ በመልበስ ብቻ ለሚመስላቸው ሴቶች መጽሐፍት ጽፎ ቅኔን አራቆ ጉባኤ ቤት ውሎ መጽሐፍት ተርጉሞ አራቆ ሴትነት እንዲህ እንደሆነ የሴትነትን ክብር ገልጠው ስላሳዩ እናታችንን እናደንቃቸዋለን፣ እናመሰግናቸዋለን። ጠፍቶ የነበረው የሴቶች ጉባኤ ቤት በገዳማችን መርጡ ለማርያም መጀመሩን ሰምተን እና እህቶቻችን በጉባኤ ቤት ልክ እንደ ወንዶቹ መማራቸውን ሰምተን ይህንን ያደረገ እግዚአብሔርን አመስግነን ለዚህ ደግሞ ትልቅ አስተዋጽኦ ያደረጉ እናታችን ወለተ ማርያም መንግስትን አድንቀን ሳንጨርስ እንደገና ለዚህማ ምን ይርነቃችሁ ብለው ግሩም ምክሩ በሚል በመጽሐፍ ደግሞ ተገልጠዋል ማለት ነው። የሴቶችን አስተዋጽኦ እንዲካልን ስለ ግሩም ምክሩ አለፍ አድርጌ ነው የምናገረው ማለት ነው። የመጽሐፉ ርዕስ ግሩም ምክሩ ይላል። የእግዚአብሔር ስራው ከሰው ልጅ እጅግ በጣም የተለየና ሊደነቅ የሚገባ ከሰው ልጅ ሐሳብ እጅግ የረቀቀ ሰዎች ሊያስቡት የማይችል አሰራር እንዳለው ማሳያ የሆነ መጽሐፍ ነው። ለምሳሌ ያክል እንኳን ብናይ አንድ ታሪክ በዮሐንስ ወንጌል ላይ ተዘግቦ እንደምናገኘው ወአምጽኡ ኀቤሁ ጸሐፍቱ ፈሪሳውያን ብእሲተ እስርተ እንተ ተረክበት በዝሙት አንድ ሴት ዝሙት ስትሰራ አግኝተው አምጥተው ወደ ጌታ ይዘዋት መጡ። ወአብእዋ ውስተ ዋቅምዋ ቅድመ እግዚእ ኢየሱስ ከጌታ ፊት አቆምና እንዲህ አሉት፣ ረቢ ረከብና ለዛቲ ብእሲት እንዘ ትዔብስ በዝሙት ይችን ሴት ዝሙት ስትሰራ አግኝተናታል። ወበግነሰ ሰራ ሙሴ ከመ ትትወገር በእብን እንደ ሕጋችን ከሆነ መምህረ ሕግ ሙሴ ሊቀ ነቢያት ሙሴ በድንጋይ ተወግራ በእሳት ተቃጥላ ትሙት ብሎ አውጆ ስራ ሰርቶልናል። ዋንተ ሰንከ ምንተ ትብል በእንቲሃ አንተ ስለሷ ምን ትላለህ አሉና ወንጌላዊ ዮሐንስ ይህን ሲናገር እንዳል ወዘንተ ይቤሉ እንዚያም የክርጎ ከመይርከቡ ምክንያት ላይሌሁ በዚያ አስተዋድዩ ይላል። ይከሱ ዘንድ ምክንያት እየፈለጉ ማለት ነው። እነሱ ምንድን ያሉ በቃ የነሱ አረዳድ ይቺ ሴት ትወገር ታለ እንዴት እግዚአብሔር ልጅ ነኝ እያለ እንዴት ያስወግራታል? አንደኛ። ሁለተኛ ንጉሱ ቄሳር እያለ እሱ ትወገር የሚል ብለን ከቄሳር ጋር እናጣለዋለን ብለው ነው። አትወገር ቢል ደግሞ የሙሴን ሕግ የሻረ ነው ብለው ከሁለቱ ሌላ መልስ የለውም ብለው ነው። እንግዲህ አስቡ፣ የሰው ልጅ አሰራርና የእግዚአብሔር አሰራር እንዴት እንደሚለይ ማሳያ ነው። ትወገር ቢልም ይዙታል፣ አትወገር ቢልም ይዙታል። ትወገር ካሉ ከቄሳር ጋር ያጋጩታል። አትወገር ካለ ደግሞ በሙሴ ሕግ ይከሱታል። አንተ ምን ትላለህ? ትወገር ወይስ አትወገር ሲል የሱ መንገድ ግን እነሱ ካሰቡት ሌላ ነበር። ምን አለ? ዛልቦ ኃጢአት ምን የክሙ ቀዲሙ ለገራ በእብ ከናንተ መካከል እሷ የሰራችውን ዝሙት ያልሰራ ሰው ቢኖር ይውገራታል። የዚህን ጊዜ ሁሉም ስለበደለ ማን እጁን አንስቶ ይውገራት? ማን? እነሱ ግራ ገባቸው። እነሱ ይሄን አልጠበቁማ። ወሰሚኦሙ እሙንቱ ዘንተ ዘለፋ አሃዙ ይሁሩ በባዱ እስከ ወጹ ሊቃውንት ይሁን ቀዳሚ እስከ ዳሪ ከመጀመሪያ እስከ ገባው እስከ መጨረሻ ድረስ አንዳንድ እያለው አንዳንድ እያሉ አንገታቸውን ደፍቶ ሹልክ ብለው ወጥተዋል። አሰራሩ እጅግ ድንቅ ስለሆነ የእግዚአብሔር ሥራ እናታችን ስለገረማቸው መጽሐፉን ግሩም ምክሩ ብለውታል ማለት ነው። ይህን ያህል መከራ አንገታቸውን ደፍተው ፊደል የቆጠሩ ሳይመስሉ ምንም የሚያውቁ ሳይመስሉ ከማንም በታች ነኝ ብለው የወንጌሉን ቃል ተከትለው ለዚህ ማዕረግ ሲበቁ የእሳቸው በረከት ያድርብኝ ዘንድ እስቲ እንደው ስጦታ ላበርክት ምትል አንድ ልጃችን አለችና
የእሳቸው ደቀ መዝሙር ናት። የኛ ደግሞ እንደው ልጃችን እህታችን ናትና እስኪ ወደ መድረክ ላይ ቶሎ በሉልን። መምህራችን ሊቀ አእላፍ ዲበ ኩሉ ዳምጤ ስጦታውን ይሰጡልናል። እንግዲህ ምን እንደሆነ አላወቅንም። እስቲ ወደ መድረክ ይምጣና ለማንኛውም እልል እያላችሁ እስቲ ሁላችሁም በሞራል ተቀበሉ። ሊቀ አእላፍ ጀግናው አርበኛ ባሰለጠናችሁ ሰውሮ ድንበርሽ እየተስፋፋ ውድ ሀገራችን ጽርሐ ጽዮን ሊቀ አእላፍ ጀግናው አርበኛ ባሰለጠናችሁ እሱ ነው አግኝተዋል። ሊቀ አእላፍ ጀግናው አርበኛ ባሰለጠናቸው ሰውሮ ሞት አግኝተዋል ወስደዋል። ባሰለጠናቸው ሰውሮ መወድስ ዳርና ድንበርሽ ይኖራል ተከብሮ አፄ ቴዎድሮስ ያሬድ አደራ ብሎታልና ከድሮ በመንበራችን ላይ አድሮ የመከረን የገሰጸን የአባቶቻችን አምላክ የተመሰገነ ይሁን። ታላላቅ ሰዎች አላችሁ፣ እንኳን ለዚህ ያደረሳችሁ፣ እንኳን አደረሳችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። አጭር ዳሰሳ ነው የማደርገው። በቅድሚያ ይደልዎ ለዚህ ያነብ መጽሐፈ መቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይ መሐር እንዳለ ቅዱስ ዮሐንስ አፈወርቅ ከመጽሐፍ አስቀድሞ ማንኛውም ሰው መጽሐፍ ስለ መጽሐፍ ከመናገሩ ስለ መጽሐፍ ከማስተማሩ አስቀድሞ የመጽሐፉን ጸሐፊ ማን እንደሆነ ለይቶ ይወቀው። ከዚያም ቀጥሎ ደግሞ ስለ መጽሐፉ ይናገር፣ ያንብብ፣ ያስተምር እንዳለ አስቀድሞ የመጽሐፉን ጸሐፊ ማየት ይጠበቅብናል ማለት ነው። ስለዚህ ዛሬ ለመሰባሰባችን ምክንያት የሆኑት እናታችን ወለተ ማርያም መንግስት ማለት ነው። በገዳማችን በጥንታዊቷና ታሪካዊቷ ርዕሰ አድባራት ወገዳማት መርጡ ለማርያም ገዳም የሴቶች የቅኔ ጉባኤ ቤት የሐዲሳት ትርጓሜና የቅኔ መምህርት ናቸው። እሳቸው ናቸው። በእሳቸው የተሰባሰብነው። በእውነት እሳቸውንም ለዚህ ለተቀደሰ ክብር ለታላቅ ማዕረግ እንኳን አደረሰልን እንላለን። ምክንያቱም መጽሐፍ ማለት ቀላል ነገር ስላልሆነ ነው። መጽሐፍ መጀመሪያ ምን ያስፈልገዋል ከተባለ መቀመጥ ያስፈልገዋል። ረጋ ማለት ሰከን ማለት ያስፈልገዋል። ከዚያ ደግሞ መጽሐፍትን ከየቦታው ማሰባሰብ ያስፈልገዋል። ምክንያቱም አንድ መጽሐፍ የሚጻፍ የራስ ሐሳብ እንዳለ ሆኖ ከተለያዩ መጽሐፍ ማንበብ ስለሚጠይቅ ማለት ነው። ከዚያ እነዚህን መጽሐፍ ከተነበቡ በኋላ የብዙ መጽሐፍትን ውጤት ጨምቆ አንድ ነገር አውጥቶ ለአንባቢያን ማድረስ ማለት ነው። በሌላ አነጋገር መጽሐፍ ጽፎ ለምዕመናን ማድረስ፣ ለአንባቢያን ማድረስ ማለት አንድ ሊቅ ሲናገር ልጅ ጸንሶ በምጥ እንደ መውለድ ይቆጠራል። ማንኛውም መጽሐፍ የሚጽፍ ሰው መጀመሪያ ያነብና ከዚያ በልቡናው ያመላልሰዋል። የትኛው ቃል ከየትኛው ጋር ይሄዳል፣ የትኛውን ብጽፍ የትኛው ሊያዋጣ ይችላል የሚለው በልቡ ካወጣ ካወረደ በኋላ እንደገና አውጥቶ በብዕር ይቀርጸዋል ማለት ነው። ልጅ በማህፀን ይቀመጣል። ከዚያ በኋላ ሲወለድ በግዘፍ እንደሚታይ ሁሉ በረቂቅ የተነበበ ቃል እግዚአብሔር፣ በረቂቅ የተማርነው ከመምህራን የሰማነው ቃል እግዚአብሔር በረቂቅ ልቡናችን ካወጣን ካወረድን በኋላ እንደገና በግዘፍ ብዕር አንስተን ከወረቀት ላይ ስንጽፈው ስንቀርጸው ረቂቅ የሆነው ቃል ይቀረጻል ማለት ነው። በሚዳሰስ በሚታይ ሆሄ ይቀረጻል ማለት ነው። እና መምህራንም እንዲወጣው ወርደው ነው የሚጽፉ። ወጣው ወርደው ደክመው ግን አንባቢያንን ሳይደክሙ እንዲረዱ እንዲማሩ እንዲያውቁ የሚያደርጉ ናቸውና ሳናደንቃቸው አናልፍም። እውነት ለመናገር በሀገራችን በኢትዮጵያም ሆነ ከሀገር ውጭ ባሉ ሀገራት ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችባቸው ቦታዎች መካከል የሴቶች የቅኔ ትምህርት የሴቶች ጉባኤ ቤት በጣም በጣት የሚቆጠሩ ናቸው።
በጣት የሚቆጠር አይገኝም፣ የለም። በቃ አለ ከተባለ 3 4 ነው ቢቆጠር፣ ከዚያ ውጭ የለም። በሀገራችንም ከሀገር ውጭም የለም። ስለዚህ ገዳማችንን በጣት ከሚቆጠሩ የሴቶች ጉባኤ ቤት ውስጥ ገዳማችን መርጡ ለማርያም ገዳም እንድትደመር ያደረጉልን እናታችን ናቸው ማለት ነው። ሴቶችን ሰብስበው በማስተማር ምክንያቱም የሴቶች አገልግሎት በቤተክርስቲያናችን አስተምሮ እጅግ ጉልህና እጅግ የሰፋ ነው፣ ተነግሮ ሊያልቅ የማይችል ማለት ነው። በብሉይ ኪዳን እነ ዲቦራን ማየት ይቻላል፣ በነብይነት ሲያገለግሉ የነበሩ። በአዲስ ኪዳን ደግሞ የመጀመሪያዋ አገልጋይ እመቤታችን ድንግል ማርያም ናት። የመጀመሪያዋ ሰው የመጀመሪያዋ አገልጋይ ለአዲስ ኪዳን ወንድም አይደለም ሴት ናት። እሷም እመቤታችን ድንግል ማርያም ናት። አስቀድሞ ወንዱ አዳም በሴት ምክንያት ወድቆ ነበርና በኋለኛው ወንዱ ክርስቶስ ወንዱ አዳም ሴት ሔዋንን አስገኝቶ ባስገኛት በሴቷ በሔዋን ወድቆ ነበርና በሴቷ የወደቀውን የሰው ልጅ ታሪክ ሴቷ ድንግል ማርያም ወንድ ወልዳ እንደገና አድሰዋለች ማለት ነው። በአዲስ ፍጥረት ለዛ እኮ ነው በአዲስ ነው የተፈጠርነው። በአዲስ ኪዳን ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ እርሱን አስመስሎ ይወልድ ዘንድ አንተን መስሎ ተወለደ አለ አረጋዊ መንፈሳዊ ማለት ነው። እግዚአብሔርን መስለን እኛ እንወለድ ዘንድ እሱ መጀመሪያ እኛን መስሎ ተወልዷል። ይኸውም የሆነው ከሴቷ ከእመቤታችን ከቅድስት ድንግል ማርያም ነው። መጽሐፍ እጅግ ታነብ እንደነበርና ትሁት እንደሆነችም በመጽሐፍ ተጽፏል። እንደውም የኢሳይያስን መጽሐፍ አንብባ ድንግል በድንግልና ጸንሳ በድንግልና ትወልዳለች ከሚለው ገጸ ንባብ ደርሳ እመቤታችን ምን አለች? ትሁት ስለሆነች አቤቱ ይቺ እናት ይቺ ሴት በድንግልና ጸንሳ በድንግልና የምትወልደው ሴት በተገለጠችበት በምድር ሰውና በምትገለጥበት ዘመን እኔ በዘመኗ ኑሬ ወጥቼ ወርጄ ውሃ ቀድቼ እንጨት ለቅሜ ባገለገልኳት ነበረ ብላ በትህትና ስትል እግዚአብሔር ግን ያችን በድንግልና የምትጸንሰዋን ሴት ራሷን አደረጋት ማለት ነው። ራሷን አደረጋት። ስለዚህ የሴቶች አገልግሎት በሀገራችን በኢትዮጵያም ሆነ እንዳጠቃላይ እጅግ ጉልህና ተነግሮ ሊያልቅ የሚችል አይደለም። ምናልባት ስለ ሴቶች ጉባኤ ቤት ስለ ሴቶች አስተዋጽኦ ቤተክርስቲያን አስተዋጽኦ እንናገር ካል ውቅያኖስን በጭልፋ እንዲሉ አልፈን አንዳንድ ነገር እንናገር እንደው ነው እንጂ በቀላሉ ተነግሮ የሚያልቅ ታሪክ የላቸውም ሴቶች ማለት ነው። ቅዱሳት አንስትን እግዚአብሔር ክርስቶስ ከ120 ቤተሰብ ሲመርጥ አንድ አድርጎ መርጧቸዋል። ልጅነትን ካገኙ በኋላ በ40ኛው ቀን ራሱ በ50ኛው ቀን ባለ ጰራቅሊጦስ መንፈስ ቅዱስ ሲወርድ እነዚህ ቅዱሳት ሴቶች አብረው ነበሩ ከሐዋርያት ጋራ ማለት ነው። ለአገልግሎት ምን ያክል እንደመረጣቸው ተመልከቱ። በሀገራችን በሱስንዮስ ዘመን ማለት ነው እጅግ በጣም ቤተክርስቲያናችን ተፈትና በነበረበት ዘመን ወለተ ጴጥሮስ ቅድስቷ እናት ያደረገችው አስተዋጽኦ በጣም ቀላል የሚባል አይደለም። በተለይ ማለት ነው በዘመኑ ንጉሱ ክዶ ስለነበረና የካቶሊክ አስተምሮን ተቀብሎ ስለነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትርከስ የካቶሊክ ቤተክርስቲያን ትንገስ የሚል አዋጅ በሀገራችን በኢትዮጵያ አዋጅ አሳውጆ ስለነበረና ካህናቱን ፈርተው በቅዳሴ ሰዓት የካቶሊኩን ንጉስ ስም ይጠሩ ስለነበረ ወለተ ጴጥሮስ ሄዳ እንዴት የካቶሊክ ንጉስ ስም ትጠራላችሁ ብላ ካህናቱን ሳትፈራ ማለት እንዴት እንዲህ ትላላችሁ? እናንተ የክርስቶስ አገልጋይ አይደላችሁም? ክርስቶስ ስለእናንተ አልሞተላችሁም ማለት ነው? እንዴት ትረሱታላችሁ በቀላል ነገር? በምድራዊ ንጉስ ሰማያዊ ንጉስ እንዴት ታጡታላችሁ? የኃላፊ ነው ያኛው ግን አያልፍም ብላ በመናገሯ ወለተ ጴጥሮስ ማለት ነው እንደገና ያ እንዲስተካከል ሆኗል። እንደውም አንድ በሬማ መድኃኔዓለም የሚያገለግሉ አባ ፈትለ ሥላሴ የሚባሉ አባት እግዚአብሔር እኛ ካህናቱ ስንስት ትዘልፈን ታስተካክለን ዘንድ ያስነሳት ሴት ማለት ቅድስት ወለተ ጴጥሮስ ናት ብለው ተናግረው በገድሏ ላይ ይገኛል ማለት ነው። እጅግ ጉልህ አስተዋጽኦ አላቸው። እነ እቴጌ ምንትዋብን ብናይ ቁስቋም ጎንደር ላይ ያሰሩ እነ ጣይቱን ብናይ እያንዳንዱ ሴቶች የተለያየ እነ እቴጌ መነንን ብናይ አዲስ አበባ የተለያዩ ቤተክርስቲያንን አሰርተዋል ማለት ነው። ታይካ ነገስት ባታ ለማርያምንም ያሰራችው እንደዚህ ሴት ናት። ስለዚህ የተለያየ አስተዋጽኦ ሲያደርጉ ኖረዋል ማለት ነው። ሴትነት እውነት ለመናገር ተለውጦ ሴቶች ማለት ከወንዶች እኩልነት ሱሪ በመልበስ ብቻ ለሚመስላቸው ሴቶች መጽሐፍት ጽፎ
ቅኔን አራቆ ጉባኤ ቤት ውሎ መጻሕፍት ተርጉሞ አራቆ ሴትነት እንዲህ እንደሆነ የሴትነትን ክብር ገልጠው ስላሳዩ እናታችንን እናደንቃቸዋለን፣ እናመሰግናቸዋለን። ጠፍቶ የነበረው የሴቶች ጉባኤ ቤት በገዳማችን መርጡ ለማርያም መከፈቱን መጀመሩን ሰምተን እና እህቶቻችን በጉባኤ ቤት ልክ እንደ ወንዶቹ መማራቸውን ሰምተን ይህንን ያደረገ እግዚአብሔርን አመስግነን ለዚህ ደግሞ ትልቅ አስተዋጽኦ ያደረጉ እናታችን ወለተ ማርያም መንግስትን አድንቀን ሳንጨርስ እንደገና ለዚህማ ምን ይርነቃችሁ ብለው ግሩም ምክሩ በሚል በመጽሐፍ ደግሞ ተገልጠዋል ማለት ነው። እውነት ለመናገር ሀገርም ሆነ ቤተክርስቲያን ችግር ሲደርስባት እግዚአብሔር ሀገርንም ሆነ ቤተክርስቲያንን ከጥፋት ሊታደግ ሲፈልግ አስቀድሞ ደና ሴቶችን የሚያስነሳ ሴቶች ሳይነሱ የተነሳ ነው የትንሳኤ ታሪክ የለም። ሴቶች ናቸው ለትንሳኤ በኩር የሆኑ። አስቀድሞ ሀገር ሲጠፋ ቤተክርስቲያን እጅግ በጣም በምትጨነቅበት ሰዓት ቤተክርስቲያኗን ወደ ቀደመ ማንነት የመለሱ ሴቶች ናቸው። ያለ ሴቶችን ትተው ቤተክርስቲያኗን ክብር ያስጠበቁ የአባቶች ታሪክ ቤተክርስቲያን ብንፈልግ አናገኝም። እና ምናልባት እግዚአብሔር እንዲህ አይነት ሴቶችን እንደዚህ አይነት እናቶችን ከመካከላችን ሲያስገኝልን ሀገራችንን እንዳልተዋት ማሳያ ሊሆን ይገባል ማለት ነው። ሀገራችንን ሊታደግልን። ምክንያቱም እስራኤላውያን ከበደሉ በኋላ ሊጠፉ ሲሉ ዲቦራን አስነሳ። ከመቶ ምናምን ዓመት በላይ ሀገሯ ኮሽ ሳይልባት ጠብ ነገር ጠላት ባይናቸው ሳያዩ እስራኤላውያንን ማስተዳደር ችለዋል እና እጅግ በጣም የተለየ አስተዋጽኦ አላቸው ለማለት ያክል ነው ሴቶች ማለት ነው። ዓለምን ለማጥፋት ሰይጣን ሴቶችን ነው የሚጠቀመው። ዓለምን ለማዳን እግዚአብሔር ሴቶችን ይጠቀማል። ዓለምን ለማጥፋት ሰይጣን እጅግ በጣም የሚሰራባቸው ሴቶች ናቸው። የዓለም ትንሣኤ እንዲነሳ ደግሞ ሴቶች ጉልህ አስተዋጽኦ አላቸው ማለት ነው። እግዚአብሔር እኮ ለረጅም ዘመናት በሰማይ ሆኖ እየተመለከተ ነበረ። ሴት ፈልጎ ንጽሕት ሴት በንጽህና ለትንሣኤ በኩር የምትሆን የሰው ልጅ ዳግም በእግዚአብሔር አርአያና አምሳል ይወለድ ዘንድ የምትረዳ ሴት ሲፈልግ ነበረ። ይህንን አባ ሕርያቆስ በአማን ነጸረ እግዚአብሔር እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ዋስተንፈሰ ዋጼነ ወኩሉ ዓለመ ይላል። ኩሉ አጽናፍ በሁሉ ቦታ ላይ እግዚአብሔር በሰማይ ሆኖ በሰሜን በደቡብ በምዕራብ በአራቱም አቅጣጫ ተመለከተ። ወኢረከበ ዘከማኪ ዋፍቀረ መዓዛ ስነኪ እንዳንቺ ያለ አላገኘም። ያንቺን ውበት ወደደና ወዶ ምን አደረገ ትለኝ እንደሆነ ፈነወ ወልዶ ሀቤኪ ልጁን አንድያ ልጁን ይሄው ንጽሕት እንከን የሌለባት አደፍ መተዳደፍ የሌለባት ሴት ተገኝታለችና ይሄው ውለድ ተወለድ ብሎ አንድያ ልጁን ላከው አለ ማለት ነው። የሴቶችን አስተዋጽኦ እንዲካልን ስለ ግሩም ምክሩ አለፍ አድርጌ ነው የምናገረው ማለት ነው። የመጽሐፉ ርዕስ ግሩም ምክሩ ይላል። የእግዚአብሔር ስራው ከሰው ልጅ እጅግ በጣም የተለየና ሊደነቅ የሚገባ ከሰው ልጅ ሐሳብ እጅግ የረቀቀ ሰዎች ሊያስቡት የማይችል አሰራር እንዳለው ማሳያ የሆነ መጽሐፍ ነው። ለምሳሌ ያክል እንኳን ብናይ አንድ ታሪክ በዮሐንስ ወንጌል ላይ ተዘግቦ እንደምናገኘው ወአምጽኡ ኀቤሁ ጸሐፍቱ ፈሪሳውያን በእሲተ እስርተ እንተ ተረክበት በዝሙት አንድ ሴት ዝሙት ስትሰራ አግኝተው አምጠው ወደ ጌታ ይዘዋት መጡ። ወአብእዋ ውስተ ዋቅምዋ ቅድመ ጊዜ ኢየሱስ ከጌታ ፊት አቆምና እንዲህ አሉት፣ ረቢ ረከብና ለዛቲ ብእሲት እንዘ ትዔብስ በዝሙት ይችን ሴት ዝሙት ስትሰራ አግኝተናታል። ወበግነሰ ሰራ ሙሴ ከመ ትትወገር በእብን እንደ ሕጋችን ከሆነ መምህረ ሕግ ሙሴ ሊቀ ነቢያት ሙሴ በድንጋይ ተወግራ በእሳት ተቃጥላ ትሙት ብሎ አውጆ ስራ ሰርቶልናል። ዋንተ ሰንከ ምንተ ትብል በእንቲሃ አንተ ስለሷ ምን ትላለህ አሉና ወንጌላዊ ዮሐንስ ይህን ሲናገር እንዳል ወዘንተ ይቤሉ እንዚያ መክርጎ ከመይርከቡ ምክንያት ላይሌሁ በዚያ አስተዋድይዎ ይላል። ይከሱት ዘንድ ምክንያት እየፈለጉ ማለት ነው። እነሱ ምንድነው ያሉ? በቃ የነሱ አረዳድ ይቺ ሴት ትወገር ታለ እንዴት እግዚአብሔር ልጅ ነኝ እያለ እንዴት ያስወግራታል? አንደኛ። ሁለተኛ ንጉሱ ቄሳር እያለ እሱ ትወገር የሚል ብለን ከቄሳር ጋር እናጣለዋለን ብለው ነው። አትወገር ቢል ደግሞ የሙሴን ሕግ የሻረ ነው ብለው ከሁለቱ ሌላ መልስ የለውም ብለው ነው። እንግዲህ አስቡ፣ የሰው ልጅ አሰራርና የእግዚአብሔር አሰራር እንዴት እንደሚለይ ማሳያ ነው። ትወገር ቢልም ይይዙታል፣ አትወገር ቢልም ይይዙታል። ትወገር ካሉ ከቄሳር ጋር ያጋጩታል፣ አትወገር ካለ ደግሞ በሙሴ ሕግ ይከሱታል። አንተ ምን ትላለህ? ትወገር ወይስ አትወገር?
ሲል የሱ መንገድ ግን እነሱ ካሰቡት ሌላ ነበር። ምን አለ? ዛልቦ ኃጢአት ምን የክሙ ቀዲሙ ለገራ በእብ ከናንተ መካከል እሷ የሰራችውን ዝሙት ያልሰራ ሰው ቢኖር ይውገራታል። የዚህን ጊዜ ሁሉም ስለበደለ ማን እጁን አንስቶ ይውገራት? ማን? እነሱ ግራ ገባቸው። እነሱ ይሄን አልጠበቁማ። ወሰሚኦሙ እሙንቱ ዘንተ ዘለፋ አሃዙ ይሁሩ በባዱ እስከ ወጹ ሊቃውንት ይሁን ቀዳሚ እስከ ዳሪ ከመጀመሪያ እስከ ገባው እስከ መጨረሻ ድረስ አንዳንድ እያለው አንዳንድ እያሉ አንገታቸውን ደፍተው ሹልክ ብለው ወጥተዋል። አሰራሩ እጅግ ድንቅ ስለሆነ የእግዚአብሔር ሥራ እናታችን ስለገረማቸው መጽሐፉን ግሩም ምክሩ ብለውታል ማለት ነው። እንዳልኳችሁ በመጽሐፉ ውስጥ የተለያዩ እጅግ በጣም ደስ የሚሉ ነገሮች አሉና 13ቱን የጌታችን ሕማማተ መስቀል እጅግ በጣም ጥልቅ በሆነ ጉዳይ በተመስጦ በተለይ ደግሞ እግዚአብሔር ፈቅዶና ወዶ ዛሬ ዕረቱ 27 መድኃኔዓለም የተሰቀለበት ነው። በወር የምናስበው ማለት ነው። እንደገና ደግሞ ከነገ ሰኞ ጀምሮ የሚታሰበው ሕማማቱ ነው። አስቡት። ይሄ መጽሐፉ የእግዚአብሔር ፈቃድ እንደሆነ ማሳያ ነው ማለት ነው። ይህንን መጽሐፍ እያነበቡ ሕማማትን ማሳለፍ የተለየ ነገር ይሰጣል ማለት ነው። ሕሊናችንን ሳንወድም ወደንም ሆነ በግድ መጽሐፉ ጎትቶ ቀራንዮ ላይ ሊያወጣ የሚችል መጽሐፍ ነው። ምክንያቱም እያንዳንዱ የክርስቶስ መከራ እያንዳንዱ ስቃይ እንዴት እንደሆነ በዚህ መጽሐፍ ተጽፏል ማለት ነው። ታዲያ እናታችን ግን መጽሐፉን ሲጽፉ ቀጥታ ስለ ሕማማቱ አልነገሩንም። በሂደት ነው ያስገቡን። ከመጀመሪያው ከአዳም መበደል ምክንያት ጀመሩና ለምን ሰው መሆን እንዳስፈለገው ገለጹ። መቅድሙና መግቢያው ላይ ይህንና ከተወለደ በኋላ ራሱ ቀጥታ ተሰቀላላሉ። ስለዚህ ሰዎች መረዳት ወደ ተፈለጉት ጉዳይ ቀስ አድርጎ ማስገባት የመጽሐፉ እጅግ በጣም ጠንካራ ጎን ከሚባለው ነው። ሌላኛው ደግሞ ራሳችንን በታሪክ መስታወት ማሳየት። ራሳችን ለምሳሌ አንድ ታሪክ እናነብና ያንን ታሪክ ወደኛ ማምጣት ማለት ነው። እኔ በሆንስ ማለት ራስን እንድናይ የሚያደርግ እጅግ ድንቅ መጽሐፍ ነው።
መርጡ ለማርያም ድንግል ትትደመም በኀበ ትውልዱ ለሙሴ አምጣነ እምዛቲ ተረክበ ፈጣሪ ቡራኬ መጽሐፍ ዛውሴ ቡራኬ መጽሐፍ ዘዳብየር ዘይፈር ብእስ የማርቆስ ፓፔና ዘይሮጸ ሮጸ ሀቢሃ ለመርጡ ለማርያም መዲና ይኸው መርጡ ለማርያም ስለተመረቀ ቡራኬ መጽሐፍ ዘዳብየር አምላከ ዘለሳሌም ሆካ ለብሲት መበለተ ጸጋ እፎኑ ሀረይካ ለብሲት መበለተ ጸጋ እፎኑ ሀረይካ አምጣነ እምኩሉ ንስቲት እንታክቲ በእንተ ቅንያር የርታይካ ወለተ ማርያም ወለት እንተ ታንሶስው ይቦኑ ለፍኖት አቲመ መጽሐፍ አራየክ ይመኑ አምጣነ አብዛይኪ አንቲ ትርጓሜ እገረ መጽሐፉ እንመክሩ እምዘዳብየር ምንኩስና ወለተ ማርያም መበለት እምዘዳብየር ምንኩስና ወለተ ማርያም መበለት በጊዜ ወለደት ወልደ አቲመ መጽሐፍ እዱም በጊዜ ወለደት ወልደ አቲመ መጽሐፍ እዱም ጸዋአቶ እምነ ማይደራ ቢሄላ ግሩም ጸዋአቶ እምነ ማይደራ ቢሄላ ግሩም ግብረ ፈጣሪ አዳም ግብረ ፈጣሪ ግሩም እስመነጸረት በቅድም በኀበ መጽሐፉ ለምልካ ወለተ ማርያም እቤርት ፍቅርተ አብራም ወሊዳሁ ለመጽሐፍ ግሩም ለመጽሐፍ ስዩም ሚልሳን ሀለወተኝ ወለተ ማርያም ድንግል ከመእሰብ ቅድምና ወለተ ማርያም እስመ ወለደት መድኃኒተ ተአቲመ መጽሐፍ በሳሌም መካና መድኃኒተ አቲመ መጽሐፍ በሳሌም መካና እንበለ እጅርከባ ህቀ ልማድ አንስት ጽሙና ለወለተ ድንግል ብእሲታሃና ለወለተ ድንግል ብእሲታሃና ጊዜ በመጽሐፍት ወልድ ምነሳል የመዲና ለወለተ ድንግል ብእሲታሃና ለወለተ ድንግል ሀበ ወደስዋ አውዳ ይቤልዋ ለይእቲ በመኑም መናስተማስለኪ ምሳሌ እንግዳ አምጣነ ወለድኪ በቅድምና አቲመ መጽሐፍ አምላከ ያዕቆብ ወይሁዳ አንስትይ ንሰግድ እንተ ማርያም ማይፈዳ አንስትይ ንሰግድ ቅድመ ማርያም ሳይዳ እስመ እምኔነ አሰሰለት ጽርፈተ ጽማዌን ተከለዳ አቲመ መጽሐፍ ዘዳብየር ተስፋ ዘየዋን ወሊዳ ጊዜ አስተራየተ አስተሪዮ ጸዊራን መዘበ ከብዳ የፈራሁ እንደሆን በእውነት ጎጃም ተወልጄ እያይምሮ ማኒ ሌባን የተሸነፈ በእናቶች
ተመልሼ ብቀር እኔው እያይምሮ ማንን ፈርቼ ቅኔ ያሬድ የገላነሽ ጌታ ያጥፋኝ ከእህቶቼ ለይቶ ሁሉን ሳይነካ አይጠቅመኝምና ምንም ባለማወቅ አልጋ ተኝቼ አይጠቅመኝምና መኖር ባለማወቅ አልጋ ተኝቼ ገላነሽዬ እመታው እኖራለሁና ጠርቼ ስምሽን ቅኔ ያሬድ የገነነ በአባቶቼ ተጨምሪኝ ዘንዳ እኔን ከሁሎችም ጋር ጓደቼ ሚስጥረ ቅኔ አማኑኤል ይጨምረኝ ዘንድ ከወንድሞቼ በዓለም ጉባኤ ቅኔ እንተ መካኖሙ ለአንስት ዘይሄልው ዋደርገ ሊቃውንተ ቅኔ በዘይት ኮነ ብርሃነ ቡራኬ ዘመጽሐፍ ምውት ጊዜ አውጽአት ወቅድመ እሌኒ ወለተ ማርያም ህሪት ለመስቀለ መጽሐፍም ዘስፊት ቤተ ጉባኤ አዲስ አበባ መካን ዘጸልቦ ስብሐት አዲስ አበባ መካን ዘጸልቦ ስብሐት ዘእብየርት ተቀብረ በግብት ሽፍታን ህትመተ መጽሐፍ ስንቶች የሚፈሩት ልክ እንዳንበሳ እንደ ወንዶች ታጥቀው በእውነት የእውቀት መሳሪያን መይተም መበለት ገደለችው እኮ መሲላ ድኩም ስለሰለጠነች እሷም በአባቶች መሳሪያ ግሩም እንደነገላነሽ ዓመተ ማርያም ዘይሬ ይሳብ እስከ ይትደመም በጉባኤ ዘያሬድ ገዳም አናግድ በዘይት ህዝበ መርጡል ዘያፈቅርዋ ደርገ ሊቃውንተ ምስጢር ሀዳሪ ሰክሩ በወይን እንተመነኮስ እዲሃ ገባሪ ሳትዮሙ ምይረ በወይነ መጽሐፍ እንተ አይማሪ ዘወለተ ማርያም ገብረቶ በዘተፈቃሪ ቤተ ጉባኤ ማይደር ዘቅንያር መስመሪ ዘወለተ ማርያም ገብረቶ በዘተፈቃሪ አልኖርም እኔ ሳይሰላልኝ ወደ ጉባኤ ሀገር እሄዳለሁ እንጂ እርቄ አልኖርም እኔ ሳይሰላልኝ ወደ ጉባኤ ሀገር እሄዳለሁ እንጂ እርቄ ማንም የማያውቀው በቅድምና ምስጢርን የማሆይ መሳሪያ በወገብ አጥልቄ ጠላት ጽማዊን በእውነት ለመግደል ተጠያይቄ በአባቶች መሳሪያ ምስጢር እንደው ተጠንቅቄ እደሰት ዘንዳ በእውነት ጠላት ጽማዊን ደቅድቄ በአባቶች መሳሪያ ምስጢር እንደው ተጠንቅቄ እግዚኦ ስብሐት በጽዮን ወለከ ይትፌኖስ ጸሎት በስራ ጽዮን መሌተ ተጠጋሁ መሌተ ሕጸቱ ለረን ጉባኤ ቃና እግዚአብሔር ኢያሱ እምረ መሌተ ተጠጋሁ ለረን ጉባኤ ቃና ድንግል ኢያሱ እምረ አምጣነ ወለልቲ ወልደ አእምሮ ለአብየች ኩልነ አምጣነ ወለልቲ ወልደ አእምሮ ለአብየች ኩልነ መምህራን መጽሐፍ ብዙኃነ ለመንገሌከ አስመከ መምህራን መጽሐፍ ብዙኃነ ለመንገሌከ አስመከ በዘበቋይ ለዘሰማይ ቻከ በሲ አምጠነ ግሩም ምክርከ የልብ ዕውቅና ሰንበት እንዳይሻር ሁሉም ለራሱ ሲያወራ የልብ ዕውቅናም ሰንበት እንዳይሻር ሁሉም ለራሱ ሲያወራ መክለፍትን መጽሐፍ እናንሳ ከሞይ ጋራ በተራ ከሞይ ዘንዳ በተራ መክለፍትን መጽሐፍ እናንሳ ከሞይ ዘንዳ በተራ የዕለት ክብርሽን ምስጢር
ባለመደፋፈር አክብሪ የዕለት ግብርሽን የዕለት ስራሽን ምስጢር ያለማቋረጥ አትስሪ። እናቱ ቤተ ጉባኤ ነህ ሰንበትን አክብሪ ሳትሰሪ እናቱ ቤተ ጉባኤ ነህ ሰንበትን አክብሪ። በዘ አስመዘ እስመ አመዘ ያሬጅ ከርም ደመና ዳዊት ከለላ ሐመልመለት ቆጽረ ድበ ኩሉ ቅኔ ጎንጆ ዋርላ መርጦ ለማርያም ገነት ዘረቢ መርጦ ለማርያም ገነት ዘረቢ ሐመልመላዊት ኩላ ሐመልመላዊት ኩላ ለመጽሐፈ ሊቅ ጳውሎስ ለመጽሐፈ ሊቅ ጳውሎስ ለባዊ ኤፍሬም ሀዳፍ አንብበው ዋስ ከተፍጻሜት አለዛች ምዕራፍ ምዕመናን የሆነ ወልድ ዘአልፋ በከመይቤ መጽሐፍ ቅኔ ተማሪዎች ወንዶች ምን ለብሰን እንውጣ ከዳሪ ቅኔ ተማሪዎች ወንዶች ምን ለብሰን እንውጣ ከዳሪ በሴቶች ስለተለመደ ቅኔ ያሮት ስሪ ነው። በሴቶች ስለተለመደ ቅኔ ያሪ ሱሪ ካልመለሰልን ፊቱን ተርጓሚ ቃለ መወድስ ፈጣሪ ወንዶች ቅኔ ተማሪዎች ወንዶች ምን ለብሰን እንውጣ ከዳሪ በሴቶች ስለተለመደ ቅኔ ያሪ ሱሪ ካልመለሰልን ፊቱን ተርጓሚ ቃለ መወድስ ፈጣሪ ወለተ ማርያም እናት ያዘች እኮ አታላ ከሴቶች አይታጠምና ቅኔ ያሬድ መላ ከሴቶች አይታጠምና ቅኔ ያሬድ መላ የዋሁ ገበሬ መጽሐፍ በይፋ እንድትሸጥ ለሌላ ቤት እመቤት ሚስጥር እንድትሆኝ ተጠሪ ሙያን በቅኔ ቅጸላ ከማሆይ ተማሪ ሙያን በቅኔ ቅጸላ ከማሆይ ተማሪ የፈለጉትን መጽሐፍ ቆይቶ ይሰጣልና ፈጣሪ በእሴ ማይምራን መጽሐፍ እፎኑ ይትሃት በሀበ ባይዳን ጸላይቱ በእሴ ማይምራን መጽሐፍ እፎኑ ይትሃት እፎኑ ይትሜነን በሀበ አብዳን ጸላይቱ ወለተ ማርያም በሴት አምጣነት የዝዝ ቦቱ ወደቃ ውጭሁ ሚስጥር ወቅኔ ሐዘንት የታዘዙ ለዝንቱ አለጋገምም እንዳይበዛብህ ወለተ ማርያም አላበዛም። እንግዲህ ጠጋ በሉ። አሁን የምትፈልጉ መስማት የአርቲስት መጽሐፍን የሕይወት ዜና ጠጋ በሉ። አሁን የምትፈልጉ መስማት የአርቲስት መጽሐፍን የሕይወት ዜና ከቃለ መወድስ አባቱ ከእናቱም ጉባኤ ቃና መርጦ ለማርያም ሰፈር ተወልዶ ያደገው ሲሞት በልብ ደዌ እውቅና ወለተ ማርያም እግዝእቶን አዋልደ ዘያሬድ ዳዊት እስመ ቤተ ነዳይ ሐወልኪ ላይላውቅ መጽሐፈ ሕይወት ይጻፍ ስምኪ ላይላውቅ መጽሐፈ ሕይወት ይጻፍ ስምኪ ወበድሃሪ እይቅረብ ሞተ እየምሮ ሀቤኪ እንበለ ትራይ አንቺ በመዋዕልኪ እንበለ ትራይ አንቺ በመዋዕልኪ ተፍጻሜታ ለመጽሐፍ ደቅኪ አይኖርም እስከ ዛሬ የቀዳማዊቷን መርጦል ጉባኤ ቃና እማማ አይኖርም እስከ ዛሬ የቀዳማዊቷን መርጦል ጉባኤ ቃና እማማ ታሪኳን የቅኔ ተማሪ በጆሮው ያልሰማ ታሪኳን የቅኔ ተማሪ በጆሮው ያልሰማ ስለመሰረታት ቀደም ሊቀ አእላፍ ሰላማ ስለመሰረታት ቀደም ሊቀ አእላፍ ሰላማ ለረገጣትም ጸዲት የኛ ከተማ ለወድስ አየሯ ሲስማማ ስንቶች ጀግኖቻችን ያለፉብሽ ውድ ሀገሬ መርጡል ውድ ሀገሬ መጽሐፍ ሐዘንሽ መስመት ቢጸና ስንቶች ጀግኖችሽ ያለፉብሽ ውድ ሀገሬ መጽሐፍ ሐዘንሽ ክሰላ ቢጠና ባንዲራ ከፍ ይላል ለተታገለልሽ ባንዲራሽ እውቅና የከሰከሱ ቀደም አባቶቻችን ደም አጥንታቸውን እውቅና አባቶቻችን ቀደም አልፈዋልና
ለዓለም ተከብሪያለሽ ገና ተከብሪያለሽ ገና ለትጋት መዛምርቱ ወላዲተ ዳዊት ጽርሐ ጽዮን ወላዲተ ዳዊት ጽርሐ ጽዮን ማዕደ ሊቃውንት ምስጢረ ዘንያ አስተዳለወት ደክማ ለትቅረብ ወማእከሌነ ትሰባህ ቀዊማ ባፈረበናት ለዳቤል አይሩጋ ቀሩባን ቀሩለት ጻማ ለወላዲተ ሊቅ አይዋማ አስማ አስተፍሳሂ ምስጢር ድሉተት ፌማ በመስተኒ እዲሃጢማ ድንበርሽ እየተስፋፋ ወደ ሀገራችን ጽርሐ ጽዮን ድንበርሽ እየተስፋፋ ወደ ሀገራችን ጽርሐ ጽዮን በሊቀ አእላፍ ጀግናው አርበኛ ባሰለጠናችሁ ሰውሮ ድንበርሽ እየተስፋፋ ወደ ሀገራችን ጽርሐ ጽዮን ሊቀ አእላፍ ጀግናው አርበኛ ባሰለጠናችሁ እሱ ነው አግኝተዋል። ሊቀ አእላፍ ጀግናው አርበኛ ባሰለጠናቸው ሰውሮ ሞት አግኝተዋል ወስደዋል። ባሰለጠናቸው ሰውሮ መወድስ ዳርና ድንበርሽ ይኖራል ተከብሮ አፄ ቴዎድሮስ ያሬድ አደራ ብሎታልና ከድሞ ወዲያ አንድ ተነጎ ጀግናው ወታደር ተምሽ ጀግናው ወታደር ተምሽ ጠራዙ ጥላቱን ሲነሳ ፎክሮ ህዝረ ደቀ ህዝለ ያሬድ መወድስ ህዝረ ደቀ ያሬድ መወድስ ደቀ ህዝለ ያሬድ መወድስ ድመብረቀ ላይ መፍርሃ ድምፀ ሊቀ አእላፍ ሰሚዖ ወላዲተ አብዳን ቅድመ ትራዩ ተሰወረ እምርቀ ህንፃው ለዳቤር በውይዎ አስማደን ገጾ መፍህ ቃለ መወድስ ቃለ መወድስ ከመይስቦ ድምፀ ሊቀ አእላፍ መብረቅ ዘበአስተብጾ ሰማያኒሁ ምስጢር ወቅኔው አላ ሙፃወ ድምፀ ሊቀ አእላፍ መብረቅ ዘበአስተብጾ ሊቀ አእላፍ ሞዴል ገበሬ ያንኮላኮለው ዳዊት ሊቀ አእላፍ ሞዴል ገበሬ ያንኮላኮለው ዳዊት በአባት በሬ ቅጸላ በግስ ጥናት ሰፊ ማሳ ይውላል እንደተጠመደ ማነቂው ሳይላላ ሰነፉ ገበሬ ሲውል በባለሞቅ እርሻ እየተጉላላ ከተጠመደበት ሳይል ለአንድ ወደ ኋላ ታናሽ ወይፈን ዳዊት በአባቶች ጅራፍ የሰላ ከተጠመደበት ሳይል ለአንድ ወደ ኋላ ሊተ እግዚኦ ወተበቀል በቀልየ ባዕዳነ ቅንየ ረቂቅ ሕገ ተዋህዶ ባዕዳነ ቅኔ ረቂቅ ሕገ ተዋህዶ መናፍቃኒሁ ለሌወን አብዳነ ስማዝያስ ሐራ ሐመንገሌነ ነው ለአብደ ሉተር ብሔራ አምጣነ ማህየዊ ለዘጠየቃ ቅኔ ያሬድ ሕገ ተዋህዶ ዘሙቅ ምስጢራ ቅኔ ያሬድ ሕገ ተዋህዶ ዘሙቅ ምስጢራ ወስራተ የቲ መወድስ ለዘለበዋ ረቂቅ በመሕገ ሳሙኤል ዘራ ይሆና በመሕገ ሳሙኤል ተስፋ ዝራ አብሂ ሊቀ አእላፍ ድረም ኩሎን አደራ ለጉባኤ ቃና እግዝእትነ ለዘለእግዝእትነ ተናገራ እዝራ አቡሃ ዳዊት በመዝሙረ ዳዊት ዘመራ ለጉባኤ ቃና እግዝእትነ በእሴ ስማዝያስ እየበራ አምጣነ ወለደት ወልደ ቃለ መወድስ ዘበኩራ ለጉባኤ ቃና እግዝእትነ በእሴ ስማዝያስ እየበራ በእንቅልፍ ብዛት ትንፋሽ ከአንዱ ወደ አንዱ በእንቅልፍ ብዛት ትንፋሽ ከአንዱ ወደ አንዱ እየተላለፈ ሲገል በድካም ስነ ልቦና የጀማመራችሁ አሁን የልብ ድካም የልብ ደዌ ስንፍና ሳይበረታባችሁ እየቆየ ሳይጸናባችሁ እየቆየ ዋጡበት እየወሰዳችሁ መጽሐፍን ከኒራ ሳይጸናባችሁ እየቆየ ዋጡበት እየወሰዳችሁ መጽሐፍን ከኒና ስለ መጽሐፍ ከኒናን እንድንወስድ በተመራማሪት ዶክተር ወለተ ማርያም ታዝዟልና በተመራማሪው ዶክተር ሊቀ አእላፍ ታዝዟልና ያስፈራይ ለታዳጊዎች በአባቶቻችን ሲጠና በሊቃውንቶች ሲጠና
በሊቃውንቶች ሲጠና ያስፈራል። ይሄ ለዘል ለታዳጊዎች በአባቶቻችን በሊቃውንቶች ሲጠና በዘመናችን መጽሐፈ ሊቅ ወንድ ልጅ ተወዷልና ወንድ ልጅንም መጽሐፍ ተንከባከቢው በጠና መልካም ሴት ለውድ ባሏ መጽሐፈ ሊቅ ዘውድናትና ነውማ መልካም ሴት ለውድ ባሏ መጽሐፈ ሊቅ ዘውድናትና እንደጻፈልን ቀደም ሊቁ ሳሙኤል አውቅዳ መልካም ሴት ለውድ ባሏ መጽሐፈ ሊቅ ዘውድናትና እግዚአብሔር አልፈቅድልም ብሎ ያልገባን ብዙዎች አለን እንጂ ሀገራችን እድለኞች ነን እኮ በእውነት እንደው ክቡራን ታዳሚዎች እስቲ አንድ ጊዜ ሞራል እስቲ ለራሳችን መለስ ይሄ ነው ውስጡ ሲፈተሽ ምስጢሩ ይሄ ነው። እነዚህ ከሰዓት አንፃር ከጊዜ አንፃር ዝም ብለን እንደው አስገባናቸው እንጂ ከ300 ያላነሰው በአስነጋሪነትና በዘራፊነት ያለ ሊቅ ነው ያለ በእውነትና እግዚአብሔር አምላክ እንደው እዚህ በመወለዳችን ብቻ እስቲ ለራሳችን እንደው እግዚአብሔር እናመስግነው። እግዚአብሔር ያክብርልን። እንግዲህ ፕሮግራማችን እየጨረስን ነው። እኒህ እናታችን ባይሰበስቡን ይሄንን ስናይ ነበር ይሆን? ታዲያ የእኒህ ሴትዮ ሊሰበስቡን የቻሉበት ይቺ መጽሐፍ ቅድም አስተዋዋቂው እንዳለው ተጸንሳ ተወልዳ እስከዚህ ደረጃ እስከምትደርስ በጣም ብዙ ተውረድ አልፋል። ይሄን ያህል ዝም ብሎ መወደስ ከመሬት ተነስቶ አይደለም ይሄን ያህል ቅን የሚደረግላቸው ይላል። በጣም ብዙ ተውረድ። እኔ እንኳን ጽፈት ቤቱን በመመራ ጊዜ የዛሬ 9 ወር 10 ወር ነው መነሻ ማመልከቻ ጻፉልኝ እስቲ መጽሐፍ ልጽፍ ነው አሉ። ለማን ጻፍ? ለጠቅላይ ቤተ ክህነት ሲሉ ያችን ጻፍ። እኛ እዚህ ይደርሳል እውነት በዚህ ደረጃ ሆኖ ለዚህ ማዕረግ ይበቃል ብለን አልነበረም። ታዲያ እግዚአብሔር ፈቃዱ ስለሆነ ብዙ ተውረዶች ታልፎ ከ9 ወር ወይ ከ10 ወር በኋላ ለዚህ በቅቶ አድጎ ፍሬውን እንድንበላ እግዚአብሔር ፈቅዷልና በእውነት አንድ ጊዜ እግዚአብሔርን አመስግኑ። መድኃኔ ዓለም ክርስቶስ ባለቤቱ ይጠብቅልን። ስለ ባለቤቱ የተጻፈ መጽሐፍ ነው። ሁላችንም ይዘን እንድንሄድ በእግዚአብሔር ስም እናሳስባለን። ትንሽ የቀረን አሁን ጨርሰናል። አሁን ደግሞ እኒህ እናቴ ይህን ያህል መከራ አንገታቸውን ደፍተው ፊደል የቆጠሩ ሳይመስሉ ምንም የሚያውቁ ሳይመስሉ ከማንም በታች ነኝ ብለው የወንጌሉን ቃል ተከትለው ለዚህ ማዕረግ ሲበቁ የእሳቸው በረከት ያድርብኝ ዘንድ እስቲ እንደው ስጦታ ላበርክት የምትል አንድ ልጃችን አለችና የእሳቸው ደቀ መዝሙር ናት። የኛ ደግሞ እንደው ልጃችን እህታችን ናትና እስኪ ወደ መድረክ ነው ቶሎ በሉልን። መምህራችን ሊቀ አእላፍ ዲበኩሉ ዳምጤ ስጦታውን ይሰጡልናል። እንግዲህ ምን እንደሆነ አላወቅንም። እስቲ ወደ መድረክ ይምጣና ለማንኛውም እልል እያላችሁ እስቲ ሁላችሁም በሞራል ተቀበሉ። በጣም የሚገርም ነው የተሸፈነው። እንግዲህ ወርቅ ይሆን ምን ይሆን አልታወቀም። ይሄኛው የተገለጠው ታይቷል። እንግዲህ ለእናታችን ካባ አጎናጽፋቸዋለች ይችላል እማሆይ እነሱና እስቲ ሞራል ያልሳዘው እቺ እህታችን እንደሆነ እኔ ስለምን ይቀርብኛል በሚል ሌላ ሽልማት ደግሞ ሰጥታለች። ቅድም ቀን ለሚያደርጉት እንዳያችኋቸው ሁላችሁም እየተነሳችሁ ሲሸልሟቸው ነበርና ይሄ ሽልማት ገንዘቡ ይጠቅማል ሳይሆን ማበረታታት ነውና በጣም ትልቅ ነገር ነው። ይቺ ነገር ትከፈትልን እስቲ ለህዝቡ ትከፈትና ፊት ለፊት ትታይ ምን እንደሆነች ምስጢር ይዘው እንደሄዱ የቅኔው ምስጢር ይበቃቸዋልና ይሄኛው ደግሞ እዚህ ታይቶ ነው መሄድ ያለበት። መጽሐፈ ኩፋሌ በአንድምታ ትርጓሜ። እንግዲህ እኒህ እናታችን እንደሚታወቀው የቅኔ መምህርት ብቻ አይደሉም፣ የሐዲሳት ትርጓሜ መምህር ጭምር ናቸውና ያን ሁሉ ዕውቀታቸውን ደብቀው ነው የያዙትና እግዚአብሔር አምላክ ወደፊት ለሚማሩት ትምህርት ማገዣ ይሆናቸዋል በሚል በጣም ውድ መጽሐፍ ነው የሰጠችልን እህታችን ልጃችን። እግዚአብሔር ይስጥልን፣ አንቺንም ለዚህ ማድረግ ያብቃሽ ብላችሁ መረጃ እግዚአብሔር ያክብርልን። እንግዲህ ይሄ ነው ዕውቀት ተግባር በዕውቀት በተግባር ሲመነዘር ይሄ ነው። ዛሬ እንደምታውቁት ቤተክርስቲያናችን የተቸገረች መምህር ሳንሆን መምህር ነን ብለን
ለደቀ መዝሙርነት ሳንበቃ የመምህርነት ቦታ ላይ ቁጭ ብለን ማህበራዊ ሚዲያ ላይ ተጥደን ከቤተ ክርስቲያን አስተምሮ ውጭ የምናደርግ ብዙ መምህራን ነን ያልን ሰዎች አሉ። በዚያ ልክ ደግሞ በጣም ብዙ ብቁ ትሁት አንገት የደፉ ስለ ትክክለኛ ትውልድ የሚያስተምሩ አባቶች እንዳሉ ሁሉ ማለት ነውና እግዚአብሔር አምላክ እኛን ያብዛልን፣ እኛኞችንም ልቦና ይስጥልን። አቅማቸውን አውቀው ቤተክርስቲያንን ከጉዳት እንዲታደጓት እነሱንም በእውነት በእግዚአብሔር ስም ጥሪያችንን እናስተላልፋለን። አሁን ፕሮግራማችን እያለቀ ነው። ቡራኬ በጸሎት ይዘጋና መድረኩ ዳቦ ቆረሳ ይካሄዳል። የምሳ ፕሮግራም ይከናወናል። እግዚአብሔር አምላክ ይባርክልን። በእውነት ይህን ጥሪ አክብራችሁ ጊዜያችሁን ነው ዛሬ የሰጣችሁ። ትልቅ ገንዘብ ጊዜ ነው ትልቁ ገንዘብና ሁሉንም ያለባችሁ ማህበራዊ ጉዳይ ይችላችሁ ድካሙን ተቋቁማችሁ እስከዚህ ደረጃ ደርሰናልና እግዚአብሔር አምላክ ይባርክልን፣ ይቀድስልን፣ ይጠብቅልን። በእውነት ሀገራችንን ይጠብቅልን። ሰላም በመሆኑ ነውና ይሄን ያህል እንዲሆነን ተሰባስበን ስለ ነገሮች እንድንነጋገር መጽሐፍት እንድንመርቅ ቤተክርስቲያን እንድንስም አምልኮተ እግዚአብሔር እንድንፈጽምና ማህበራዊ ጉዳይ እንድንፈጽም እንድናከናውን የሆነ ሰላም ሲሆን ነውና እግዚአብሔር አምላክ ሰላማችንን ያጽናልን፣ እግዚአብሔር ይጠብቅልን። ከዚህ በላይ ምንም ማብዛት አልፈልግም። አሁን ቀጥታ ወደ ጸሎቱ እንሄድና በጣም ጥሩ ነው። እስቲ እንደው ተሰብስበን ውለን በእውነት ትንሽ እንኳን አስተያየት ሳንሰጥ ከእናቶችም ካላችሁ ከአባቶችም ካላችሁ አንድ ሁለት ሰዎች እንፈልጋለን። መጀመሪያ ግን እስቲ እንደው በቤተክርስቲያናችን ብዙ አገልግሎት የሰጡና እየሰጡ ያሉ መጋቤ ሥርዓት ወርቁ ምስጋናው አጠር ያለች አስተያየት እንዲሰጡልን ወደ መድረክ ተጋብዘዋል። በቅድሚያ የዚህ ታላቅ ጉባኤ መምህራችን ሊቀ አእላፍ ዲበኩሉ ዳምጤ፣ የዕለቱ ባለ ጉዳይ እናታችን እሙሃይ ወለተ ማርያም መንግስት፣ የገዳሟ መምህራን፣ ሊቃውንተ ቤተክርስቲያን፣ እንግዶች፣ ደቀ መዛሙርት፣ በአጠቃላይ በዚህ ቅዱስ ቦታ የተገኛችሁ በቅድሚያ በእግዚአብሔር ፍጹም ሰላም እንዴት ዋላችሁ? እንዴት ቆያችሁ? እኔ እንኳን ብዙ ነገር አልልም፣ ብዙ ነገር ተብሏል። እንግዲህ መቼም በዘረ ሰማይነ ንነግር ወዘሬነ ሰማይተ ንከውን ነው። እኔ አጭር ነገር ማለት ስለፈለኩ ነው። የሰማነውን እንናገራለን፣ ያየነውን እንመሰክራለን ነው እና ስለ እሙሃይ አጭር ነገር ማለት ስለምፈልግ ነው። እሙሃይን እኔ ለበርካታ ዓመታት አውቃቸዋለሁ። በዚህ በመጽሐፉም እንዲህ በታሪክም ቅድም ተጠቃቅሷል። እናታችን እንግዲህ መቼም ከደጋግ ሰዎች የተገኙ እናት ናቸው። በዚህ አካባቢ ባለው በአንሳ ማርያም ቤተክርስቲያን ነው አካባቢ ቤተሰቦቻቸው በፍጹም የእግዚአብሔር ፍቅር የቆዩ እናታቸውም አባታቸውም እኔ ቦታው ቤት ድረስ አውቀዋለሁ ቦታውን እና እኒህ እናት ከመጀመሪያም እንግዲህ አቲቲ ለማ ወህሪቲ ለእንተወለደታ ተብሎ እንደተጻፈ ሁሉ የተነገረ ለመቤታችን በቤተሰብ በስጋ ዝምድና አንድ አይደሉም። ወደ እግዚአብሔር በመመረጥ ለቤተ ክርስቲያን ግን አንድና የተመረጡ እናት ናቸው። እኒህ እናት እዚህ አካባቢው አለው ታላቁ ገዳም ነበር መጀመሪያ ለዚህ ታላቅ ክብር ለምንኩስና የበቁት። ከዛ በኋላ በእግዚአብሔር ፈቃድ ለዚህ ታላቅ ስራ እግዚአብሔር ስለመረጣቸው ለዚህ ታላቅ ዕውቀት ለቤተ ክርስቲያን ብርሃን እንዲሆኑ እግዚአብሔር ስለፈቀደ ለገዳሙ ስራ ጉዳይ ከዚህ በ2004 ዓመተ ምህረት ነው ወደ ሀገረ ስብከቱ ይሄዳሉ። ይሄዱና ከዛ በኋላ እግዚአብሔር ስለፈቀደ በዚያው እንዲቆዩ በልዩ ልዩ ምክንያት እዛ ይቆዩና ብፁዕ አባታችን አቡነ ማርቆስ ወደ ምስራቅ ጎጃም ይመጣሉ። ሲመጡ አይ መሄድ የለበትም እዚህው የቤተ ክርስቲያን አገልግሎት በያለበት ሁሉ ቤተ ክርስቲያን አንዲት ናት እዚህ አገልግሉ ብለው እዛ ያቆዩአቸዋል። ከዛ የተወሰነውን ጊዜ ከቆዩ በኋላ ወደዚህ ደግሞ መጡ። እንደገና እግዚአብሔር ፈቃዱ ስለሆነ ተመልሰው እኔም በዛ አካባቢ እዚያ ስለነበርኩኝ ወደዛ ሄዱ። እዚህ መጽሐፉ ላይም ጠቅሰውታል። ወደ ቤተ ክህነት ስራ እንዲሰሩ ቤተ ክርስቲያንን እንዲያገለግሉ በቢሮ ሙያው ስላላቸው በዘመናዊም ተምረዋል። ያን ነበር በሰው ሰውኛው ሐሳብ የታሰበ። እግዚአብሔር ግን ያኛው ሳይሆን ይሄኛው እንዲቀድም ስለፈቀደ እኒህ እናት ወደ ቅኔ ቤት ወደ ትርጓሜ መጻሕፍት ቤት ገቡ። ይኸው ለዚህ ደረሱ። ከዚያ በኋላ ያንን ተምረው የቀረውን ለማስተካከል የበለጠ በእውቀት ላይ እውቀት ለመጨመር ወደዚህ ሲመጡ ብፁዕ አባታችን አቡነ ዲዮናስዮስ መቼም ሰው ያደረገውን መግለጽም ስላለብን ነው እዚህ መተው ወደዚህ ማረፊያ የሚበሉት የሚጠጡት የሚለብሱት አያስጨንቃቸው ማረፊያው
ከእናትነታቸው ከሴትነታቸው ክብራቸው ተጠብቆ ገዳማዊ ሕይወታቸው ተጠብቆ እንዲኖሩ ስለሚፈልጉ ለአባታችን ሲያናግሯቸው ከእንታ ሊቀ አእላፍ ዲበ ኩሉ ጎን እዚህ በአጥር ቦታ ታጥሮላቸው ክብራቸው ተጠብቆ እንዲኖሩ የሚያስፈልጋቸው በአቅም በፈቀደው እኔም እዛ ጊዜ የአብነት ትምህርት ቤት ኮሚቴ አባል ስለነበርኩ የሚሆነውን አድርጉላቸው አሉ አባታችን። ማይም አደራቸውን ተቀብለው ያንን በማድረግ እንግዲህ እዚህ ዛሬው ደረጃ የደረሱ ታላቅ እናት ናቸው። የዛሬው በዓል መጽሐፍ እኮ ማንኛውም ያሳትማል። እኔ የሚገርመኝ ነገር ዛሬ በዓሉ የሞሃይ ወይም የዚህ የእንታ ዲበ ኩሉ የዚህ ቅኔ ቤት ጉባኤ ቤት አይደለም፣ የገዳሟ የመላይ ነፍሴ ሳር ምድር ወረዳ በዓል ነው። ማንኛውም ሰው ዛሬ እኮ ቴክኖሎጂ አለ፣ መጻሕፍት ይጻፋሉ፣ ይታተማሉ፣ ማተሚያ ቤቶችም ሰፍተዋል። ይሄ ግን ከቅዱሳት መጻሕፍት አንድ ቁጥር እንዲሆን ተደርጎ የተዘጋጀ መጽሐፍ። ምክንያቱም በእኒህናት አቅም ነው ማለት የማይቻለውን በእግዚአብሔር ጸጋውን ኃይሉን ብርታቱን ሰጥቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ተመርምሮ አልፎ ደረጃ ይዞ ለህትመት መብቃቱ ትልቁ ስራ ይሄ ነው። በጠቅላይ ስራ አስኪያጁ ደብዳቤ ነው። እኔ ትናንት ከሁለት ቀን በፊት ሲያሳዩ በጣም ነው ደስ ያለኝ። መርጦ ለማርያም ገዳም ልዕልናዋ ክብሯ የእነንታ ፊላታዎስ መምህራኑ ስራ ነው ዛሬ የተገለጸ፣ የነሱ በረከት ነው። ቅድም ሪፖርቱ ላይ የተነገረው የእነንታ ኢሳይያስ፣ የእነንታ ሀብተ ኢየሱስ፣ የእነንታ ታምሬ የሊቃውንቱ አባቶቻችን ክብር የተገለጠበት ቀን ቢሆን ዛሬ ነው። ለዚህ ገዳሟ ልትደሰት እኛ ልንደሰት የሚገባን ጉዳይ ነውና እናታችን እግዚአብሔር ያቆይልን። ገዳሟን ነው ያስመሰገኑ፣ አገሪቱን ነው። እንግዲህ እዚያ ሊቃውንት ጉባኤ ላይ እሟይ ከየት መጡ ሲባል ከመርጦ ለማርያም ነው። እንኳን ሴቶች ወንዶች ይህን ስራ ያልሰሩትን ከዚህ ቀደም ማንኛውም ሰው ሲያሳትም በራሷ ታትሞ ለሽያጭ ለስርጭት ያበቃል እንጂ በሊቃውንት ጉባኤ አስመርምሮ ያሳተመ በእኛ አካባቢ ሰው እኔ እስካሁን አላየውም። ተሳስቼ ከሆነ እታረማለሁ። እና እሟይ ትልቅ ስራ ነው የሰሩ። እግዚአብሔር እድሜውን ይስጥልን። እናትን መመረቅ አይቻልም፣ ምኞትም መግለጽ ነው። እግዚአብሔር እድሜውን አርዝሞ ትልቅ ስራ የበለጠ እንዲሰሩ እግዚአብሔር ፈቃድ ይሁንልን። ሌላው የእንታ ሊቀ አእላፍ ዲበ ኩሉ ዳምጤ ያቆይልን። ይሄ ጉባኤ ቤት እንግዲህ በብዙ ፈተናዎች አልፎ ብዙዎቹን ጊዜዎች እንግዲህ መጀመሪያ እላይ ነው፣ እላይ ከአፋፍ በላይ ነበር። እዚህ የነበረን ወደ ታች አባቶች ወደ ታች እንዲመጣ አደረጉ። በየጊዜ የነበሩ ሰራተኞች እየተባበሩ እዚህ ደርሷል። ምዕመናኑም ቀላል አስተዋጽኦ የለም አይደለም። እዚህ ከባህር ማዶ ያሉ ሁሉ እየተረዳዱ ነውና ይሄ ጉባኤ ቤት እንዲጠነክር ያድርግልን። አጠቃላይ ገዳሟ ዛሬ ያለበችበት ልዕልና ከፍተኛ ነው። የቀድሞ አባቶቻችን ሲሸኙ ከዛሬ 3-4 ዓመት በፊት እነንታ ታምሬ እነንታ ሀብቴ እናንተም እኛም እቺ ገዳም እንዴት ትሆን ይሆን? እንዴት ነው ልትሆን የምችለው? ማን ነው ሊተካ የሚችለው? ቤተክርስቲያኑ አደጋ ውስጥ ናት የሚል ስጋት ነበረብን። ግን እግዚአብሔር ቤቱን አይፈታምና መምህራኑ በእነሱ ጎን የሚቆሙ እንደነሱ የሚሆኑ መምህራን ባቋቋሙ በድጓው በትርጓሜ መጻሕፍቱ ከአንድም 2-3 በቅኔው ይኸው ቅድም እንደተነገረው አስነጋሪዎች፣ ዘራፊዎች እንዲሁም ሴት ልጆቻችን እነዚህ መቼም ሰው ከስንዴ ነው የሚመረተው፣ ከአንክርዳድ ከሌላ ደግሞ ከመራራ ደግሞ መራራ ነው። የመጀመሪያዋ ልጅ የታላቁ ሊቅ የመጋቢ የማነ ብርሃን ተገኘ የልጅ ልጅ ናት። የግራታ ኃይለ ልዑል የማነ ልጅ ናት። እኒህ አባት ዜማዊ የቅኔው የዜማው ሊቅ ነበሩና ያቺ ልጅ ዘሯን ጠቅሳ ደግሞ ዛሬ በሴትነቷ እኔም እንደናት ያለች እኮ ይህን ሳልፈጽም እንዳልቀር እግዚአብሔር ይርዳኝ እያለች ነው ስትናገር የነበረና ገዳሟ እስከዚህ ክብር ያላት ልዕልት ናት። ግን የሚጎሉ ነገሮች አሉ። የሚጎለን አንዲት ነገር አንድ መሆን፣ መፋቀር፣ የወደፊቱን ራዕይ በሰላማዊ በአንድነት በፍቅር በሰላም ማስቀጠል ይጠበቅብናል። የተጀመረው ጥሩ ነው። ይህንን ግን ፍቅር ካለ እዳር ይደርሳል። መለያየቱ አይጠቅምም፣ የሚጠቅም ነገር የለውም። አንድ አባት አንድ ወቅት ይችልበልና ጨርሳለሁ። አንድ ወቅት እዚህ መርጦ ለማርያም በየጊዜው እንዲህ በ77 ዓመተ ምህረት አካባቢ የሀገረ ስብከት ጸሐፊ የነበሩ ሊቀ ጉባኤ ዘላለም ደስታ የሚባሉ ታላቅ ምሁር ነበሩና እንዲህ ለአንዳንድ ስራ መጥተው ሲያዩ የውጭ ሰው ሲመጣ ሁሉም አንድ ሆኖ አዩት። መርጦ ለማርያም መለያየት በስፋት አለመገላለጥ ግን የበለጠ ብለዋል። አለመገላለጥ ነው መኖር ያለበት። መቼም ካህንና ሞሰብ ተለባብሶ ነው ብለዋል አባቶቻችን። ለኔ የተሰጠው ለሌላው አይሰጥም፣ ለሌላ የተሰጠው ለኔ አይሰጥም። የኔን እና የዚያን ሸር ብናደርግ አንድ ብንሆን ገዳሟን የበለጠ እናስከብራለን። ስለዚህ ይሄ አንዳንድ ጎደሎች ነገሮች እዚህ ያላችሁም
የገዳሟ የሥራ ኃላፊዎች፣ የወረዳ ቤተ ክህነት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ የሰንበት ተማሪዎች፣ መምህራኑ፣ አጠቃላይ የገዳሟ ጉዳይ የሚመለከታቸው ሰዎች ገዳሟ በሰላምና በፍቅር በአንድነት የምትገለገልበት መንገድ አሁንም ጥሩ ነው። የበለጠ እንዲሁም ብትሰሩ ጥሩ ነው ላለው እንግዲህ ለዚህ ላደረሰን እግዚአብሔር ክብር ምስጋና ይግባው። የማውቀው መናገር ስላለብኝ ነው። አመሰግናለሁ። ጨርሻለሁ።